የኔ መንገድ ስንል ምን ማለታችን ነው? የኔ መንገድ አንዳንዴ የሁላችንም መንገድ የተለያየ ነው። የኔ መንገድ በሌላ መንገድ፣ የዛኛው መንገድ በሌላ መንገድ ስንል ምን ማለታችን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ መንገድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንደኛ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ በአዲስ ቻናል መጥተና ማለት ነው። አብራችሁን እስከ ቪዲዮ ፍጻሜ ከኛ ጋር እንላለን። ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ አድርጉን እንላለን። እንግዲህ የኔ መንገድ ወይም ደግሞ የኔ ህይወት እንላለን እና አንዳንዴ የሁላችንም መንገድና የሁላችንም ህይወት ይለያያል። መንገዳችንን አንዳንዴ ባልሆነ መንገድ ላይ እንስለውና ይሄ የኔ መንገድ ነው ብለን እናስቀምጠዋለን። ህይወታችንም ይሄ ህይወት የኔ ነው ብለን እንላለን። ነገር ግን ወደ ውስጥ ስንገባና ከውጭ ስንሆን የመንገዱም ሆነ የህይወቱ የተለያየ ነው። የኔ መንገድ ስንል መንገዳችንን ቀጥ አድርገን ነው የምንሄደው ወይስ ወደኋላ ያለውን መንገዳችንን ነው የምንመለከተው? የትኛውን ነው? ያለፈውን መንገድ መመልከት ሳይሆን ወደፊት የሚመጣውን መንገድ ማየት ነው። ምክንያቱም ያለፈው መንገድ ልንማርበት፣ ልናይበት፣ ልናስተውልበት ነው። የሚመጣው መንገድ ደግሞ የተሻለ ሁኔታ ላይ የምንሄድበት የምንገባበት መንገድ ነው እና ብዙ ጊዜ መንገዳችንን ስተን እንሄዳለን። ያልሆነ ቦታ ላይ እንገባለን። ያልተባለ ነገር ላይ እናደርጋለን። ነገር ግን ብዙ ሰዎች ሲናገሩ እንዴ ለምን ይናገሩናል? ለምንስ ይሄን ይሉናል ብለን እንላለን። መሆን የለብንም። የኛ መንገድ መሆን ህይወት ልናስተካክልበት፣ አንዱን ከአንዱ ልናይበት፣ ዛሬ ላይ ያለ መንገዳችንን አሪፍ ካልሆነ ነገ ላይ ያለ ህይወታችንን በተሻለ ሁኔታ ላይ ልናኖርበት ነው። የኛ መንገድ ሁሌም እንዳሰብነው ወይም እንዳቀርነው ላይሆን ይችላል። የዛሬው መንገዳችንን ሳይሆን የነገው መንገዳችንን ማስተካከል አለብን። የኔ መንገድ ስንል ሁሌም የኛ የሁሉም ሰው መንገዳችን አቋም የሌለው ከሆነ ወደኋላ መለስ ብለን ትናንት ምን ነበር ላይ ነው የቆምኩት፣ ዛሬ ደግሞ ምን ላይ ነው ያለሁት፣ የትናንትና መንገድ ትክክል ነው፣ የዛሬ መንገድስ እንዴት ነው ብለን ከግራ ከቀኝ ማየት ግድ ነው። ምክንያቱም በአንድ አቅጣጫ ብቻ ከተመለከት ነው የኛ መንገድ ሁሌም ቢሆን ትርፋማ ሊሆን አይችልም። ስለዚህ ምን ማድረግ አለብን? ማየት፣ ማስተዋል፣ መገንዘብ፣ እነዚህን ሁሉ ማሟላት አለብን። ብዙ ነገሮች አንዳንዴ በሶሻል ሚዲያ ላይ የምናያቸው ነገሮች አሉ። በራሳችንም ላይ የምናያቸው ነገሮች አሉ። በሶሻል ሚዲያ ላይ አሁን የምናያቸው ብዙ ነገሮች አሉ። በጣም ብዙ ነገሮች በጓደኝነት ብንሄድ፣ በፍቅረኝነት ብንሄድ፣ በቤተሰብ ብንሄድ የሁሉም አቅራቢያ የተለያዩ ናቸው። ነገር ግን ያንን ወስደን መንገዳችንን ከቤተሰብ ጋር ምን አይነት መቃር አቅርቦታችን ያለው፣ ከጓደኛ ጋር ምንድን ነው ያለው አቅርቦታችን፣ ምንድን ነው መንገዳችን ብለን ማስተዋል ግድ ነው። ለምሳሌ ከቤተሰቦቻችን ጋር ምን አይነት ጸባይ እንዳለን ዛሬ የተለየ ጸባይ ካየን አስተውለን መድረስ አለብን። ትናንትና ያንን እንደዛ መንገድ እንድናልፍ ያደረጉን ቤተሰቦቻችን ናቸው። ስለዚህ የኛ መንገድ ማስተካከል ስለሆነ የኔ መንገድ እንለዋለን። የኔ መንገድ ማለት ዝም ብለን የኔ መንገድ ልንል አይደለም። መንገዳችን አቅጣጫው ምንድን ነው፣ ሁኔታው ምንድን ነው ብለን ልንገነዘብበት፣ ነገን የተሻለ ልንሰራበት፣ ዛሬን የተሻለ ልናይበት ነው። ዛሬ ለአንዴ ተደስተንበት፣ ለምሳሌ አሁን ወይ አሟራ ወይ ደግሞ ወፍ ብንወስድ ካለ መንገዷ ልትሄድ አችልም። በመንገዷ ነው የምትሄደው አይደለም። አቅጣጫዋን ከቀየረች ግን ወይ ልትሞት ወይ ልትድን ትችላለች። ስለዚህ እኛ መንገዳችንን ያልሆነ ቦታ ላይ የምንመራውና የምናስኬደው ከሆነ ነገ ጠዋት ልንጠወልግም፣ ልንሞትም፣ ልንድንም፣ ልንደሰትም፣ ልናዝንም እንችላለን። ስለዚህ መንገዳችንን ማስተካከል አለብን።
አንዳንዴ በሆነ በንዴት የምንወስናቸው፣ በንዴት የምናደርጋቸው፣ በንዴት ብዙ ነገሮች የምንላቸው ነገሮች ነገ ላይ ግን ዋጋው ያስከፍሉናል። መንገዳችንን ዛሬ ግን ካስተካከል ነገ የተሻለ ቦታ ላይ እንደርሳለን ማለት ነው። እንግዲህ የኔ መንገድ የሚለውን ቻናል ሰብስክራይብ በማድረግ ቤተሰብ ሆኖን እንላለን። በጣም ደስ እንደሚላችሁም በዚህ ቪዲዮ በጣም ደሳስ የሚሉና ገራሚ የሆኑ በጣም ደስ የሚሉ ይዘን እንመጣለን። ትወዱታላችሁ ብለን ተስፋ እናደርጋለን። ቤተሰብ እና የኔ መንገድ የሚለውን እናበረታታ እንላለን። አንዳንዴ በህይወታችን ላይ የተፈጠረውን ለማውራት እንፈልግና ወደኋላ ነገሮች እናደርጋቸዋለን። ነገር ግን የሆነ ነገር እንድትንል ነገ ጧት ያንን ሰው ሊያስተምር እንደሆነ ልናውቅ አንችልም። ምክንያቱም ዛሬ የተሻለ ቦታ ላይ ስላለን ነገ ላይ ምን እንደሚፈጠር አናውቅም። መንገዳችንን ማስተካከል ያለብን እኛ ነን። በዙሪያችን ላይ ያሉ ሁሉም ሰው የእናንተ ነኝ ወይም ደግሞ ብዙ ከእናንተ ጋር ብዙ አይነት ነገር እንዲኖረው ይፈልጋል፣ ወይም ደግሞ ብዙ አይነትም ደግሞ ከእናንተ ይፈልጋል። ነገር ግን እኛ መንገዳችንን አስተካክለን መጓዝ ያለብን እኛ ነን። ዛሬ ያላስተካክልነው መንገድ ነገ ልናስተካክለው አንችልም። ስለነበረን ቆይታ ከልብ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።